ነገ ታህሳስ 19 ቆይ ይሄ ቪዲዮ እንዳያመልጣችሁ። ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ መልእክት ነው የቀረባችሁ። ማንኛውም ሰው ትልቅ ኃጢአት ሰርቶ ነገር ግን ኃጢአቱን ለንስሐ አባቱ ወይም ደግሞ ለካህን ለመናገር ቢያፍርና ቢፈራ ስምህን ከስሜ ጋር አንድ አድርጎ 3 ጊዜ ቢማጸነኝ ማለትም የአቡነ ስነ ኢየሱስ አምላክ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ስለ ወዳጅ ስለ አቡነ ስነ ኢየሱስ ብለህ ኃጢአቴን ይቅር በልልኝ ቢለኝ ኃጢአቱን እደመስስለታለሁ የተባሉ አደራ። ይህንን ቪዲዮ የምትችሉ 19 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም እንዲዳረስ እንድታደርጉልኝ እጠይቃለሁ። ስምህን ለጠራ ዝክርን መታሰቢያ ላደረገ በቤተ ክርስቲያን በበዓልህ ቀን በቤተ ክርስቲያን ተገኝቶ በዓልህን ያከበረ ለቤተ ክርስቲያን ማንኛውንም አቅሙ የሚፈቅደውን መብአ ስጦታ ያበረከተውን ሰው ሁሉ አንተ ከገባህበት የዘለዓለማዊ ሕይወት አስገባዋለሁ። ገዳምን የተሳለመውን የረገጠውን ሰው ሁሉ ኢየሩሳሌም ጎለጎታ መቃብሬን እንደተሳለመ እቆጥርለታለሁ። በቤተ ክርስቲያን በገዳምህ በመገኘት ለአንተ ክብር ውኃ የቀዳውን እንጨት የለቀመውን ሰው ሁሉ ንጹሐን ከሆኑት አርድእቶች ደቀ መዛሙርቶች ጋር አደምረዋለሁ። ከዝክርህ ከመታሰቢያህ በረከት ውጪ በአንተ ቦታ በአንተ ገዳም የወደቀን ልቅምቃሚ ፍርፋሪ እህልም እንኳን ቢመገብ ሥጋና ደሜ እንደተቀበለ አድርጌ እቀበልለታለሁ። እጀሰብ ሥራይ መተት አስማት የተደረገበት ሰው የአንተን የመቃብርህን የእምነት አፈር በጸበል አዋህዶ ቢረጭ ቢጠጣ ቢቀባ እጀሰቡን ሥራዩን መተቱን እፈታለታለሁ። ሰው ሁሉ እርሱም ሆነ ቤተሰቡ እንስሶቹም ከብቶቹም ቢታመሙበት በአንተ ስም አምኖ አባቴ ስነ ኢየሱስ ሆይ እርዳኝ ሲል ብሰማው የእሱንም የቤተሰቦችንም በደልና ኃጢአት እደመስስለታለሁ፣ ከብቶቹን እንስሶቹንም አድንለታለሁ። አንተን አምኖ በገዳም የተቀበረውን ያለ ወቀሳና ያለ ከሰሳ በመንግሥቴ እንዲኖር አደርገዋለሁ። ገዳምን አቅሙ በፈቀደው መልኩ የተራዳውን ሁሉ አገልግሎቱን እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ሰማዕትነት አድርጌ እቀበልለታለሁ። ገዳምህን ሥራዬ ብሎ አስቦበት አይደለም፣ በአጋጣሚ በዚያ እግር መንገዱን ሲያልፍ አንድ ጊዜም እንኳን የረገጠውን ሰው በሙሉ እስከ 12 ትውልድ ድረስ እምርልሃለሁ። በጉልበቱ በሀብቱ በሐሳቡ ወጥቶ ወርዶ የሚራዳውን ሰው እንዲሁም ደግሞ በክብረ በዓልህ ቀን የሚዘምርና የሚያሸበሽበውን በእግሩ ደክሞ ቦታህን ረግጦ በዓልህን ያከበረውን ሰው በሙሉ እርሱ ራሱ ድኖ ከትውልዱ ደግሞ እስከ 60 ትውልድ ድረስ ከሲኦል እሳት አወጣለታለሁ። ይህንንም ልፈጽምልህ በማይዋሽ ቃሌ አማኔ በርእሴ ብዬ በራሴ ማልሁልህ የተባሉት መስከረም 19 ቀን መልአከ ሞት መጥቶ ጊዜ ዕረፍት ደርሷልና አምጣው ተብዬ ነው ቢላቸው የመልአኩ የቅዱስ ገብርኤልን የታኅሳስ ገብርኤልን ዝክር ሳልዘክር በዓሉን ሳላከብር እንዴት ትወስደኛለህ ብለው መልአከ ሞትን ወደ ቤታቸው እንዳይገባ ከበራቸው ላይ ከመስከረም 19 ጀምሮ እስከ ታኅሳስ 19 ድረስ ለ3 ወራት በሥልጣነ ክህነታቸው ገዝተው ያቆሙ ድንቅ አባት የሊቀ መልአኩ የቅዱስ ገብርኤል ወዳጅ ነበሩና ታኅሳስ ገብርኤልን ካከበሩ ሥጋ ወደሙን ከተቀበሉ በኋላም በታኅሳስ ገብርኤል ታኅሳስ 19 ቀን ዕረፍታቸው የሆነላቸው ታላቁ አባታችን አቡነ ስነ ኢየሱስ ነገ ታኅሳስ 19